ሰዎች ፍሪ በሚለው ቃል ላይ መቋቋም አይችሉም። እሱ በአእምሯቸው ውስጥ የተሰራ ምስጢራዊ ቀስቃሽ ነው። ካላነበባችሁት የዳንኤል ኦሬን ፕሬዲክትብል ራሽናል መጽሐፍ ለማንበብ ሞክሩት። እሱ ጨዋታ ቀያሪ ነው። በመጽሐፍ ውስጥ በውሳኔ አሰጣጥ ላይ ምን ያህል አስቂኝ እንደሆነ የሚያሳይ አስደናቂ ኤክስፐሪመንት አለ። በተለይ ፍሪ ሰርቪስ ዙሪያ ይህ ኤክስፐሪመንት በጣም አስደንቆኛል። ለማንኛውም ንግድ የሚሰራ ነው። ተመራማሪዎች ቀላል ሁለት የቾኮሌት ጎተራ ወይንም ሱቅ አቋቋሙ። ለተማሪዎች ሁሉ ሰጡ። ከዛ የመጀመሪያ አማራጭ በ26 ሳንቲም ፕሪሚየም የሚባለው በ26 ሳንቲም፣ ሁለተኛው ደግሞ ቤዚክ በ1 ሳንቲም። ሰዎች ምን እንደመረጡ ተመልከቱ። ወደ 40% የሚሆኑት ቤዚኩን ገዙ። አሁን ወደ 40% የሚሆኑት ደግሞ ፕሪሚየሙን ገዙ። ቀሪዎቹ መወሰን አልቻሉም። ከዚህ ተመራማሪዎቹ አንድ ትንሽ ለውጥ አደረጉ። ሁለቱንም ዋጋውን በ1 ሳንቲም ቀነሱት። ፕሪሚየሙ ወደ 25 ሳንቲም፣ ቤዚኩን ደግሞ ወደ ዜሮ። በድንገት 90% የሚሆኑት ፍሪውን ቤዚኩን ወሰዱ። በሁለቱ ቾኮሌት መካከል ያለው የዋጋ ልዩነት ተመሳሳይ ነው። ነገር ግን አንዱ አማራጭ ፍሪ እንደሆነ በታየ ቅጽበት ለዝቅተኛ ፍላጎቱ ፈነዳ። ኦሬል እና ቡድኑ እዚህ አላቆሙም። እንደገና አንድ ተጨማሪ ኤክስፐሪመንት አደረጉ። ሁለቱንም በ1 ሳንቲም መቀነስ ማለትም ቤዚኩ ስንወስድ 1 ሳንቲም ይሰጠናል። ፍላጎት ላይ ግን ትልቅ ጭማሪ አልታየም ነበር። ኤክስፐሪመንቱን እንደገና አካሂዷል። በኮሌጅ ተማሪዎች፣ ልጆች፣ አዛውንቶች ላይ ውጤቱ ግን ተመሳሳይ ነው ሆኖ አግኝተውታል። ፍሪ ሰርቪስ ከፍተኛ ኃይል ያለው እውነት ለመናገር። ስለዚህ ለቢዝነሳችሁ ሞክሩት።